አሁን ደግሞ ስራ ቦታችሁ ላይ ምን ያህል ወጪ እንዳለባችሁ የቤት ኪራይ፣ የሰራተኛ እንዴት አድርጋችሁ እንደምትመዘግቡት ላሳያችሁ። እዚህ ጋር ወጪዎች የሚል ትገቡና የኛው አርታ ታደርጉታላችሁ። ምክንያቱም ለምን እንደሆነ ለምሳሌ ለሰራተኛ ከሆናችሁ ሰራተኛ ትላላችሁ። ከዛ ሁለት አይነት ወጪ አለባችሁ፣ ወርክ እና ፐርሰናል የሚለውን። ወርክ ማለት የስራችሁ ወጪ ከሆነ የስራ ወጪ ከሆነ መጨረሻ ላይ አፑ ወይም ደግሞ ኔክስት ትራከር ትርፍ ሲሰራ ይቀንሰዋል። ፐርሰናል ወጪዎች ከሆኑ የምሳ የምናምን ለራሳችሁ ፐርሰናል የምታወጡት ወጪ ከሆነ ግን አካውንት ባንካችሁ ባላንስ መምጣት ስላለበት ነው ይሄኛው የገባው። በኋላ ከትርፍ ምናምን አይቀናንሰውም ማለት ነው። ስለዚህ መጠን የሚለው እዚህ ጋር ታስገባላችሁ። ለምሳሌ 35,000 ከሆነ መጠን ታስገባላችሁ። ማስታወሻ ምናምን ለእንትና የከፈልነው ማለት ትችላላችሁ። ይሄኛው ቀጣይ ስትሉት እዚህኛው ላይ አካውንት ትመርጣላችሁ። ከየትኛው አካውንት ነው የከፈላችሁት? ለምሳሌ ከዚህኛው አካውንት ከከፈላችሁ ወጪ ስትከፍሉ ብድር ምናምን የለበትም። ስለዚህ ሙሉን መከፈል አለበት ነው የሚላችሁ። 35,000 ይሄኛው ጨርስ ስትሉት በቃ ይሄኛው እንደዚህ አድርጋችሁ ለምሳሌ አካውንት ጋር ስትሄዱት አውቶማቲካሊ ይቀንሰዋል። አያችሁት? ሰራተኛ ኤክስፐንስ የሚለውን ከሱ በፊት ስንት ነበረ ምናምን የሚለው እዚህ ጋር ይቀንሰዋል። እዚህ ጋር ወጪው ስትሄጁ ደግሞ እዚህ ጋር ታገኙታላችሁ። በመቼ እንደከፈላችሁ ምናምን ኤቭሪቲንግ ከምን እንደከፈላችሁ ደግሞ እዚህ ላይ ማግኘት ትችላላችሁ። ወጪዎች ካለባችሁ እዚህ ላይ እየመጣችሁ መጨመር ትችላላችሁ ማለት ነው።